ፍቅር እድሜ ይመርጣል ወይስ የልብ ትርታና ሰላም ብቻ ነው የሚያስፈልገው? ዛሬ የቱርክ ተከታታይ ፊልሞች አፍቃሪዎችን ቀልብ የሳበውን የበርከር ጉቨንና የኒሃል ያቺንን ያልተለመደና ማራኪ የፍቅር ታሪክ እናያለን። ዝግጁ ናችሁ? ወደ ታሪኩ እንግባ። ታዋቂው የቱርክ ተዋናይ በርከር ጉቨን በወፍ ጎጆና ሽሚያ ፊልሞች የምናውቀውና ተወዳጇ ተዋናይት ኒሃል ያቺን ፍቅራቸውን ይፋ ያደረጉት እንደ አውሮፓውያን አቆጣጠር በ2021 ነበር። በወቅቱ ብዙዎች የሁለቱን ፍቅር ሲሰሙ ትልቅ ትኩረት ሰጥተውት ነበር። ምክንያቱም ፍቅራቸው በካሜራ ፊት ብቻ ሳይሆን በእውነተኛ ህይወታቸው በጣም የተረጋጋና የጠነከረ በመሆኑ ነው። በሁለቱ መካከል የ13 ዓመት ያህል እድሜ ልዩነት አለ። ኒሃል በእድሜ ትበልጣለች። ይሄ ደግሞ በቱርክ ሚዲያዎችና በማህበራዊ ሚዲያ ተጠቃሚዎች ዘንድ ትልቅ መነጋገሪያ ሆነ። ነገር ግን በርከር ለአሉባልታዎችና ለትችቶች እጁን አልሰጠም። ሚዲያዎች ለሴቶች ያላቸውን ሁለት አይነት መመዘኛ ደብል ስታንዳርድ በግልጽ ሲገምት እንዲህ አለ። ወንዱ በ13 ዓመት ሲበልጥ ማንም ምንም አይልም፣ ነገር ግን ሴቷ በእድሜ ስትበልጥ ሁሉም ይጮሃል። በዚህ አቋሙ በርከር የብዙዎችን አድናቆትና አክብሮት ማትረፍ ችሏል። ዛሬ ላይ ፍቅራቸውን ከ5 ዓመታት በላይ ዘልቋል። በርከር ስለ ፍቅረኛው ሲናገር በህይወቱ ያየው በጣም ሰላማዊና ከግጭት ነፃ የሆነ ጊዜ ከኒሃል ጋር እያሳለፈ እንደሆነ ይገልጻል። የረጅም ጊዜ ግንኙነታቸው ሚስጥር እውነተኛ መከባበር፣ ግልጽ መግባባትና አብሮ በዝምታ እንኳን መቀመጥ የሚሰጠው ምቾት እንደሆነ ይናገራል። እንግዲህ የበርከርና የኒሃል ታሪክ እውነተኛ ፍቅር በእድሜ ቁጥር ሳይሆን በልብ ሰላምና በመከባበር እንደሚለካ ነው። እናንተስ በእድሜ ልዩነት ስላለው ፍቅር ምን ታስባላችሁ? አስተያየታችሁን ከስር ጻፉልኝ። ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰላም ሁኑልኝ።